ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ ተለቋል። እንግዲህ ሉሊት ለገኒ ተደውልላትና ሁሌም መርደው ማረዳሽ የነበርኩኝ አንቺ ግን ምስጋና የሚባል ነገር የለሽም። ገኒም እንግዲህ ሴትዮ ምን እያልሽ ነው? ቆይ ለምን ቀጥታ ወደ ጉዳይሽ አትገቢም? ሉሊትም እንግዲህ ይኸውልሽ ወይዘሮ ገነት ልጅሽ የመኪና አደጋ ደርሶባት ሞተች እየተባለች ነው። ስልኩ ይቋረጥባታል። ሉሊትም አይ እንደለመድሽው እንግዲህ ራስሽ ደግሞ ወድቀሽ ይሆናለኝ። ስልኩን ሳትዘጊው ደግሞ ብታመሰግኝኝ ጥሩ ነበረ ትላለች። የገኒ ስልክ እንግዲህ ባትሪ ዘግቶባት ነው። ገኒ እንግዲህ ቻርጅ ስልኳ ባትሪ ስለዘጋባት ለዳጊ እስኪንካ ስልኬን ቻርጀር አድርግልኝ ወይ ከጀሮ ላይ ዘጋብኝ ብላ እሺ ብሎ እሱም ቻርጀር ያደርግላታል። ገኒም እንግዲህ ቆይ ምንድን ነው እያለች ትተክዛለች። እንግዲህ ያፌት አቤልና ዶክተሩ ኤፉም ሶፋ ላይ ተኝተን ያፌት ዶክተር አሁን እንዴት ናች ይለዋለኝ። ያፌት ዶክተሩ አሁን ደህና ናት፣ ትንሽ ቆይታ በራሷ ትነቃለች። ያፌትም እንግዲህ እኔ እኮ ከሚዲያው ግርግር ከዚህ ብትታከም ይሻላታል ብዬ ነው። ዶክተሩም ቢሆንም ጥሩ ነው፣ ግን ባለቤቱ ሁሉም ነገር በተሟላበት ውስጥ ብትሆን ጥሩ ነው፣ ሁሉም ነገር ይስተካከላል ይለዋለኝ። ያፌትም እንዴ ዶክተር ሌሊት ሙሉ ስትከታተላት አይደለ እንዴ ያደርከው? ደግሞ የሚያስፈልግ ነገር ካለ ንገረኝ፣ እኔ ሁሉንም አመጣለሁ። ዶክተሩም እንግዲህ ምንም አያስፈልግም የከፋ ጉዳት ስላልሆነ ነው እንጂ እኔም ከዚህ መጥቼ አላክምም ነበር ሲል በር በጣም እየተንኳኳ ነበረ። ያፌትም ለአቤል ምናልባት ፖሊሶች ለማጣራት መጥተው ይሆናል እያለ የፂስ ድምጽ ነበረ። ያፌት ክፈተው ትላለች። ያፌትም እንግዲህ እንዴት ፂ በዚህ ሰዓት እንዴት መጣች? ተነሲድ ክፈተው ይለዋለኝ። ፂም እንግዲህ እየሮጠች ገብታ ኤፉዬ ማን ነው እንደዚህ ያደረገሽ ንገሪኝ እያለች እያለቀሰች ከዛ ወደ ያፌት ሄድና ንቅ አድርጋ ትይዘውና አንተ ሰይጣን እገልሃለሁ እያለች ንቅ አድርጋ ይዘው ነበረ። እንግዲህ አቤልም ከያፌት ላይ ያስለቅቃታል። ሉሊት ደግሞ ስልኳን ሪከርድ ከፍታ ከኤፍራታ አጠገብ ትደብቀዋለች። ፂ እንግዲህ በጣም ደንግጣ እያለቀሰች ስለነበረ ሁሉም ተደናግጠው ስለነበረ እንግዲህ ሉሊት ሪከርድ ከፍታ ስታስቀምጥ ከኤፍራት አጠገብ ማንም አላያትም ነበረ። ሉሊት እኮ እንደው አንዳንድ ጊዜ ሀረካቷ ምናምን ቢያስቅ ነገር ስራዋ ደግሞ በጣም የሆነች ከያፌት የባሰች ራሱ ተንኮለኛ ናት። ቤዛም ትመጣና እህቴ ምንድን ነው የሆነችው? አይኗን እኮ አልገለጠችም እያለች እያለቀሰች ነበረ። ዶክተሩም ደህና ናተኝ ትንሽ ጊዜ ነው ሲላተኝ ትገለጣለች እያለች ነበረ። ሁሉም በጣም ተደናግተዋል። ፂም በጣም እያለቀሰች ነበረ። ይህ በዚህ እንዳለ እንግዲህ የዲያና እናት ልጇን ናኦልን ትጠራና አንተ ልጅ ና እስኪ ቁጭ በልና እንነጋገር ትለዋለች። ናኦልም እንግዲህ እኔ ካንቺ ጋር መጨቃጨቅ ደክሞኛል ይላታል። እናቱም እንግዲህ አይ መጨቃጨቅ ሳይሆን ቁጭ በልና እንነጋገር። እናትም እንግዲህ ቆይ ለምንድን ነው ግትር የምትሆነው? የምልህን ሰምተህ ከኔ ጋር አትስማማም ትለዋለች። ናኦድም እንግዲህ አረ እንደዛ ይሻላል በምትኝ በምኑ እንድስማማልሽ ነው የፈለግሽው? የምትሰሪውን ስራ እሺ ብዬሽ አብሬሽ እንድሰራ ነው ወይስ የምታዥኝን መልእክት እያያዝኩ ጉዳይ አስፈጻሚሽ እንድሆን ነው? ንገሪኝ፣ ምን እንድሆንልሽ ነው የፈለግሽው ይላታል። እናትም እንግዲህ ይኸውልህ የኔ ልጅ ዲያራን አይኔ እያየ እያጠዋት ነው። በቀደም እንዳደረገችው ዛሬም ትምህርት ቤት ነኝ ብላኝ ሌላ ቦታ ወጥታ እንደሄደች ተነገረኝ ትለዋለች። ናኦድም እንግዲህ እና እኔ ምን እንዳደርግ ነው የምትፈልጊው ሲላተኝ፣ እናትም እሷን የመከታተል ኃላፊነት ደግሞ ያንተ ነው፣ የት ወጣሽ የት ገባሽ ብለህ ማስተካከል አለብህ፣ ወንድሙ አይደለህ እንዴ ትለዋለች። እንግዲህ ናኦድም አረ እንደዛ ማድረግ አለብኝ እንዴ? አንቺን አልሰማ ስትልሽ እኔ እንድመክራትና እንዳስተካክላት ትፈልጊያለሽ? ይገርማል። ይህ ነገር አሁን ነው እንዲህ የታየሽ?
በፊት የት ነበርሽ ይላታል። እናትም እንግዲህ አሁንም ቢሆን እኮ አልረፈደም፣ እንደ ወንድም ልትቆጣት ይገባል እያልኩህ እኮ ነው፣ ከዚህ በላይ ባትከራከረኝ ጥሩ ነው ስትለው፣ ናኦድም እንግዲህ አይሆንም እህቴ እንደፈለገች መሆን ትችላለች፣ ደግሞ እኔ የመናገር መብት የለኝም። እናትም እንግዲህ አለብህ እንጂ ታላቅ ወንድም እኮ አባት በሌለበት ሰዓት መቆጣት፣ መንከባከብ፣ መምከር፣ መቆጣጠር እና መንከባከብ አለበት ትለዋለች። ናኦድም እንግዲህ ቆጣ ይልና አልችልም አልኩሽ እኮ ለምን ወደማይገባ ርዕስ እንድገባ ታደርጊኛለሽ? ናኦድም እንግዲህ ለእህቱ ለዲያና ይደውልላትና ታነሳለታለች። ለምንድን ነው ስልክ ማታነሹ ሲላተኝ አይ ወንድሜ ክላስ ስለነበርኩ ነው ትለዋለች። እሱም አትዋሺ፣ ክላስ እንዳልገባች በደንብ አውቃለሁ ጠንቅቄ ይላታል። የት ነሽ ሲላትም ያው ከጓደኞቼ ጋር ነኝ ትለዋለች። ታዲያ ከጓደኞችሽ ጋር ያለሽበት ቦታ ስም የለውም? ዲያራም እንግዲህ ትንሽ ቆይቼ ወደ ቤት እመለሳለሁ ትለዋለች። እሱም እየተቆጣሁሽ ወይም እንደዚህ አድርጊ እያልኩሽ አይደለም፣ አንቺ ትልቅ ልጅ ነሽ፣ ሁሉን ጠንቀቀሽ ታውቂያለሽ። ቢሆንም ግን የምትራመጅበትን መንገድ በደንብ እየተጠነቀቅሽ መሆን አለበት። ክላስ ቀጥቶ ከጓደኞችሽ ጋር የማይሆን ቦታ መሆን ለህይወትሽ ጥሩ አይደለም። ዲያራም እንግዲህ ቆይ እየተቆጣኝ ነው እንዴ ወንድሜ ስትለው በቃ እንደፈለግሽ ብሎ ስልኩን ጥርቅም ያደርገዋል። ይህ በዚህ እንዳለ እንግዲህ ሳሎን ተሰብስበው ቁጭ ብለው እያለ ለያፌት ስልክ ይደወልለታል። ያፌትም እንግዲህ ስልኩን ይዞ ሮጦ ፎቅ ሲሄድ ሉሊት ምን ነው ጆሮአችሁን ያዙ ቤል እኮ እንይዝለት ነበረ ትላታለች። እናንተ ምንድን ነው እንደዚህ ሰው ቤት ተሰብስቦ መቀመጥ ስትላተኝ ቤዛ አዎ ውጭ ትላታለች። ሉሊትም እንግዲህ አይ እንደሱ ሳይሻል አይቀርም ብላ ተነስታ ትሄዳለች። ያፌትም እንግዲህ ስልክ ተደውሎላት ያን ስልክ ካናገረ በኋላ ወጥቶ ሄዷለኝ። ቤዛም አሁን እንግዲህ ስለመሸ ሁላችንም ወደ ቤት መሄድ አለብን፣ ኤፉዬ ነገ መተን ጠይቅሻለች ስትላተኝ ገኒ እኔ እንኳን ከዚህ ማደር አለብኝ ልጅን ትቼ የትም አልሄድም ስትል እንደሱ ይሻላል ስትላተኝ አዎ ትላለች። ኤፍራታም እንግዲህ አይ እንደሱ አይሆንም ግን ከዚህ ብትሆኝም ራሽን መጨናነቅ ነው፣ ሂጂ ነገ ነይ ትላታለች። እንግዲህ እንሄድ ስለውላት ግን እሺ እንግዲህ ምን አደርጋለሁ በሰው ቤት ልደራ ይባል ኤፉዬ ራሽን ጠብቂ ብለው ተነስተው ይሄዳሉ። ሉሊትም እንግዲህ ሪከርድ ያደረገችውን ሁሉን እየሰማች ነበረ። እንግዲህ ኤፍራታ ከዶክተሩ ጋር የነበራትን እያንዳንዱን ያወራችውን ስለ ጽንሱ ያለውን ሁኔታ ሁሉን ነገር ሉሊት አዳምጣለች። እሱን እየሰማች እየሳቀች ነበረ። ከዛ ድንገት ናታን ይመጣል። ናታንም ደግሞ እንግዲህ ዶክተሩ ቀጥሮት ሳያገኘው ስለመጣ በጣም ተናዶ ነበር የመጣው እና መቶም ሲመጣ ሰላም መላላትም ነበረ። ከዛ አሁን ሰምቶ ይሆናል እንደዚህ የሚደነፈው እያለች አይዞ እንግዲህ ያጋጥማል እንደዚህ አይነት አደጋ ትለዋለች። ሴትዮ የምን አደጋ ነው የምታወሪው ሲላተኝ ይው የኤፍራታን መሞት ማለት የመኪና አደጋ ስትለው በጣም ነው ሾክ የሆነው የደነገጠው። እና እኔንስ መቼም ብናገር የሚያምነኝ የለም፣ ቤዛና ፂ ፎቅ አሉልህ ሂድና ጠይቃቸው ትለዋለች። ናታንም እንግዲህ በጣም ደንግጦ ወደ ላይ ወደ ፎቅ ይሄዳል። ይህ በዚህ እንዳለ እንግዲህ ደግሞ አቤል ለኤፉ ምግብ ይዞላት ይመጣና እባክሽን እያባልሽ እንደሆነ አይመጣም ይላታል። ኤፉም እንግዲህ አቤል እባክህን ተወኝ እያለችው ነበረ። ለዛሬ ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ።